ስናነጻጽረው በእውነት በጣም ትልቅ ልዩነት ያለው ይመስላል። የኛ ሰራዊት በአውሮፕላን እየተጓጓዘ በመኪና እየተጓጓዘ ባለው ሚንስ ሁሉ እየተጓጓዘ ማያደርገውን ፍጥነት በእውነቱ በእግር ተጉዞ ነው ውጊያ ውስጥ የሚገባው። ንቅናቄው በጣም ቀልጣፋ ነው። ሌላውና ትልቁ በእኛ በኩል በሰራዊቱ ላይ ትልቅ ፍርሃትን ያስከተለበት የሄደው የቆረጣ ውጊያው ነው። አነስተኛ ኃይልም ብትሆን ቆረጣ ገብቶ ሰራዊቱን የመበተንና የመደምሰስ ስሜት ነው ያለው። የኢህአዴግ ሰራዊት በሰሜን ሸዋ የሚገኙ አካባቢዎችን ነፃ ሲያወጣ ቀድመው ነፃ በወጡት አካባቢዎች ያገኘው አይነት ደማቅ አቀባበል ነበር የጠበቀው። ደስታውን ምሬቱንም እንዲህ ነበር የገለጸው። አረ እንዲያው ተወን የምልናገር ይኸው ለአጥንት ያበቃችሁ ለጥሩ አፈር አበቃችሁ ነገ ለሰውዬ ልሙት ጀግና የናንተ ጥላት ይሞት አራግራሪ አራያ እንግዲህ ምን አባቱ ይገባል ጀግኖች አሉ። እኔና ሰው ሚስቴን ስንቅ ልታቀብል በመጣ ሰንሰለት ከዚህ በለጠ በደላለ ይላ ማምሳት ሳያስፈልግኛል ለጥቆ አንጀቱ ርትከን ያለው አሁን ለታ ሰኞ ማስከኞ የግድ ጠመንጃ ህዝቡ ወሰዱ ተባለ ተሰጠ ያዘ ምን ለማድረግ ወንበር የመጣ ገበሬው በሙሉ ወሰደ። አንድ ጥይት የተኮሰው ነገር የለም። ዝም ባለው ይዞ ዝም አለ ታሽቋል። ዝም ብሎ ምን ቸገር ነፃነት አውጪ ይምጣ እንጂ ይጉማሪ ያሱን ባገኘ ነው ብሎ ዝም ብሎ ተኝቷል። ለሶስት አሁን በሙሉ አለው እኔም ለራስ ተቀብያለሁ እዚያ በእንትን ተቀብያለሁ እና አለኝ ከአምስት ጥይት ጋር ተቀብዬ እዚያ ባቄላው ስር ወጥቼዋለሁ። ያ እንትን የሚሉት ቆመሽ ዘሪ ማን ነፃነት ይገደል እናትና አባት ይገደላል። እናንተ ከተፍ ያላችሁልን አሁንም እንደው እግዚአብሔር ብሎ የፀሐይ የሚያመሽልን ከሆነ ከናንተ ጋር እዚህ የመጣው ጀት ይመጣ ከዛ ነነጠብ በፍጹም ፀሐይ ነው ለፀሐይ ወደ ጨለማ እንገባለን። እናንተው ጋር መሞት ብቻ ነው ያለብን። ሌላ የምናገረው ነገር የለም። እንኳን ልጆቻችን ስለታለን አሁን ይሄ ቅንጭላት ወርታይ አትደግ እያለ በእውነት እግዚአብሔር ይመስገን 15 ዓመት ልጅ አለኝ። ዛሬ የናፈቀኝ ነበር ያለው አሁን ደረሰለት። እድልህ ነው እላለሁ። አሁን እድልህ ነው እያልኩ ነው። የተመለመሉ ሰዎች አሻራው ገፊ እየተባሉ አሁን የሚሰደው አሉ። አሁን ትናንት የተመለመሉ ሊዘምቱ አሻራው ገፊ አሞጋችሁት እንላለን። ሳይያዙ ከብቱ እንደተወረሰ እናንተ ደረሳችሁለት። ተውርማ እየወጣ እናንተ ጋር ተደበለቀ ዛሬ። አሁን የመራኛ ውጊያ በድል ተጠናቋል። ቀጣዩ ጉዟችን ወደ ታላቁና ታሪካዊው የሰሜን ኢትዮጵያ ህዝቦች ኮንፈረንስ ይሆናል። የኮንፈረንሱ አጠቃላይ ሁኔታ ምን ይመስል ነበር? ከኮንፈረንሱ በኋላ የተደረገው የኢህአዴግ አንደኛ ድርጅታዊ ጉባኤስ ምን ውሳኔዎችን አሳለፈ? ውሳኔዎቹን ለመተግበር ምን አይነት እንቅስቃሴዎች ተደረጉ? በቀጣይ ዝግጅታችን የምናነሳቸው ነጥቦች ይሆናሉ።